በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ቆያችሁ? እንደምን አመሻችሁ? አሜን። የአምላካችን የእግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ይህ ከምስኪያ ኅዙናን መድኃኔዓለም ገዳም ከተምሮ ማስተማር ሰንበት ትምህርት ቤት ከማህበረ ቅዱሳን ጋር በመተባበር የሚቀርብላችሁ ሳምንታዊው የመስማት የተሳናቸው መርሃ ግብራችን ነው። መርሃ ግብራችንን የምንጀምረው በትምህርት ይሆናል። እግዚአብሔር አምላክ ለመምህራችን ተናጋሪ አንደበት፣ ለእኛም አስተዋይ ልቦናን እግዚአብሔር አምላክ ያድለን። ወደ ትምህርቱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረክ እግዚአብሔር አምላክ አበዊነ ቅዱሳን ዘአብጽሐነ እስከ ዛቲ ሰዓት እስከ ሰዓት ያደረሰን የቅዱሳን አባቶቻችን አምላክ እግዚአብሔር ከአጽናፈ ዓለም እስከ አጽናፈ ዓለም ክብር ምስጋና ይግባው። ይህንን መርሃ ግብር በሀገር ውስጥም ከሀገር ውጭም ሆናችሁ የምትከታተሉ ወንድሞች፣ እናቶች፣ አባቶችና እናቶች፣ ሕፃናት ጭምር በወደደና በፈቀደን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምንሰነበታችሁ አሜን። የአምላካችን የእግዚአብሔር ስም ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። ለቃል መውረድ ለሥጋ ማድረግ ምክንያት የሆነች ምክንያተ ድኂን ንጽሕተ ንጹሐን ቅድስት ድንግል ማርያም ልጇ ወዳጇ ባከበራት መጠን የከበረችና የተመሰገነች ትሁን። እንኳን አደረሳችሁ ትላለች ቅድስት ቤተ ክርስቲያን። የእመቤታችን የቅድስት ድንግል ማርያምን ወደ ቤተ መቅደስ የገባችበትን ዓመታዊ ክብረ በዓል በታኅሳስ 3 ቀን እናከብራለን። እመቤታችን ወደ ቤተ መቅደስ መግባቷን አስመልክታ ቅድስት ቤተ ክርስቲያን በዛ ቀን በታኅሳስ 3 ስርዓት አምልኮ ትፈጽማለች፣ ቅዳሴ ትቀድሳለች፣ በማሕሌት እግዚአብሔርን ታመሰግናለች። ቅዱስ ያሬድ የሰራው ራሱን የቻለ ስርዓተ ማሕሌት አለ። በሱ ተነስተው በሱ ተመርተው የቅዱስ ያሬድ ልጆች ሊቃውንት በማሕሌት በመዝሙር እግዚአብሔርን ያመሰግናሉ። ታቦተ ሕግ ያለባቸው አብያተ ክርስቲያናት ከመንበር አውጥተው ምዕመናንን ያስባርካሉ። በዚህ መልኩ የእመቤታችን የቅድስት ድንግል ማርያምን በዓሏን እናከብራለን። እንግዲህ እመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ መግባቷን አስመልክቶ ቤተ ክርስቲያን የምታስተምረውን የምትናገረውን ለመነጋገር ነው ዛሬ ርዕስ የምናደርገው። በዚህ በቅዱስ ዳዊት መዝሙር በመዝሙረ ዳዊት መዝሙር 45 ቁጥር 10 ላይ ያለውን ኃይለ ቃል መነሻ እናደርጋለን። ስምዒ ወለትየ ወርእይ ወአጽምዒ ሕዝነኪ፣ ልጄ ሆይ ስሚ ጆሮሽንም አዘንብይ፣ ርስዒ ቤተኪ ወቤተ አቡኪ፣ ቤትሽንና የአባትሽን ቤት እርሺ ይላል ቅዱስ ዳዊት። እስመ ፈተወ ንጉሥ ስነኪ፣ ንጉሥ እግዚአብሔር አምላክ ያንቺን ውበት ደምግባትሽን ወዷልና የአባትሽን ቤት ሕዝብሽን እርሺ ተይ እያለ ቅዱስ ዳዊት በሥጋ ልጁ ለሆነች በጸጋ እናቱ ለሆነች ቅድስት ድንግል ማርያም የተናገረውን ትንቢት መነሻ አድርገን እንነጋገራለን። እግዚአብሔር አምላክ በነቢያት አዳምን ያድን ዘንድ ትንቢት አናግሯል፣ ምሳሌ አስመስሏል፣ በአበው ቀደምት አሳይቷል። ከዛ በኋላ የተፈጸመው በጊዜው ጊዜ ከቅድስት ድንግል ማርያም ተወልዶ በኢየሩሳሌም ተመላልሶ 120 ቤተሰብን ለራሱ መርጦ አስተምሮ በመከራ ሞት በመከራ መስቀል ሙቶ በትንሣኤው ትንሣኤያችንን አብስሮ አዳምንና ልጆቹን ነፃ ያወጣበት ታሪክ የማዳን ታሪክ ወንጌል ይባላል። ወንጌል የተጻፈ ማለት አይደለም። ወንጌል ማለት ወልደ እግዚአብሔር እንደነገሰ፣ ሰይጣን ዲያብሎስ እንደተሻረ፣ ሞተ ሥጋ ሞተ ነፍስ እንደጠፋ፣ ሕይወተ ሥጋ ሕይወተ ነፍስ እንደተሰጠ፣ አዳም ወደ ቦታው ወደ ርስቱ እንደተመለሰ፣ ልጆቹ እንደዳኑ የምትናገር የምስራች ማለት ነው። ጦረኛ ሀገር ገዝቶ ጦር አሸንፎ በጦር አንደበት ሀገርን ማርኮ ከወሰደ በኋላ በሀገሩ ለቀሩት ሰዎች የምስራች ተብሎ እንዲነገር አዋጅ ያውጃል፣ ያሳውጃል። ንጉሥ በዚህ ቦታ ዘምቶ እንዲህ ያለውን ሰራዊት አጥፍቶ እንዲህ ያለውን ቦታ ወስዶ እንዲህ ያለውን ሰራዊት ማርኮ ይሄው የምስራች
ቦታው ተያዘ፣ ጦርነቱም ተፈጸመ፣ ተቋጨ ተብሎ ይነገራል። ልክ እንደዚህ ወልደ እግዚአብሔር በአዳም ላይ የታወጀውን ጦርነት መልሶ ቀልብሶ አዳምን ነፃ አውጥቶ ወልደ እግዚአብሔር የሰው ልጅ ያዳነበት የመንግስት ወንጌል የምስራች ትባላለች። ስለዚህ ወንጌል የተጻፈ የተነገረ ማለት ሳይሆን የወልደ እግዚአብሔር የማዳን ሕይወት የማዳን ጉዞ ማለት ነው። ይህ የማዳን ጉዞ ተጽፎ ሲነገር በመኖሩ በአራቱ ወንጌላውያን በመጻፉ ወንጌል ተብሏል። ሌሎቹም ወንጌላውያን የጻፏቸው መልእክታት ያስተማሯቸው ትምህርቶች ወንጌል አይደሉም ማለት ግን አይደለም። ቀደም እንደተረጎምነው ወንጌል የሰው ልጅ የማዳን ጉዳይ የሚናገር እግዚአብሔር ዓለምን እንዳዳነ የፈጠረውን እሱ እንዳዳነው አዳም ከእግዚአብሔር በበደል ምክንያት ቢጣላና ቢኳረፍ እግዚአብሔር አምላክ አንድያ ልጁን ልኮ እንዳዳነው የሚናገረው የምስራች ወንጌል ይባላል። ይህ ወንጌል ይህ የምስራች ከመሰበኩ አስቀድሞ የነበረው ኑሮ ታዲያ ምን አይነት ነው? ምን ይመስላል ከተባለ እንግዲህ የምስራች ሳይነገር ዜና ሳይበሰር ደስታ ተድላ ሳይኖርበት የነበረበት ዓለም ማለት ነው። ይሄንን የመከራ ጊዜ ዓመተ ፍዳ ዓመተ ኩነኔ ብላ ትጠራዋለች ቤተክርስቲያን። ዓመተ ፍዳ ዓመተ ኩነኔ መባሉም በሰው ዘንድ በስጋው ምክንያት የሚመጣ በሽታ፣ ድህነት፣ ማጣት፣ ችግር ስላጋጠመው አይደለም። ዓመተ ፍዳ ዓመተ ኩነኔ ማለቷ ቤተክርስቲያን የሰው ልጅ ከእግዚአብሔር ስለተለየ፣ በኃጢአት ምክንያት እግዚአብሔርና ሰው ስለተለያዩ፣ በእግዚአብሔርና በሰው መካከል ልዩነት ስለተፈጠረ ነው። ይህንን ዘመን ዓመተ ፍዳ ዓመተ ኩነኔ ማለቷ። ጊዜ በራሱ ከእግዚአብሔር የተፈጠረ ለሰው የተሰጠ ጸጋ ነው። ጊዜ የእግዚአብሔር ፍጥረት ነው። ጊዜ በሰው እጅ ያለ አይደለም፣ በእግዚአብሔር እጅ ያለ ነው። የሰው ልጅ ጊዜን ሊያስተዳድር አይችልም። የሰው ልጅ ጊዜን ሊጠቀም ግን ይገባዋል። ምክንያቱም ጊዜን አለመጠቀም በራሱ ኃጢአት ሆኖ ስለሚቆጠርበት፣ በዛኛው ጊዜው ያልተባረከ ሆኖ ያልተቀደሰ ሆኖ ጊዜው ረክሶ ሳይሆን የዓመተ ፍዳ ዓመተ ኩነኔ የመባሉ 5500 ዘመን የጊዜው ችግር ሆኖ ሳይሆን በእግዚአብሔርና በሰው መካከል ድልድይ ስለታጣ፣ ድልድይ ስለፈረሰ፣ ኃጢአት ስለነገሰ፣ በዚህ ምክንያት የሰው ልጅ ጊዜን መባረክ ስላቃተው፣ ጊዜን ባርኮ ከእግዚአብሔር ጋር መኖር ስላቃተው የሰው ልጅ በዚህ ምክንያት እነዛ የጨለማ ጊዜያት 5500 ዘመን የፍዳ የመርገም ጊዜ ተባለ። የሰው ልጅ በዚህ በተቀደሰው ዘመን በሐዲስ ኪዳን በፍቅር ሕግ በሆነች በወንጌል እየኖረ ከእግዚአብሔር ከተለየ ጊዜው ሐዲስ ኪዳን ሳይሆን ብሉይ ኪዳን መሆኑም አይቀርም። ምክንያቱም ጊዜን የተባረከ የሚያደርገው ከእግዚአብሔር ጋር ያለን ግንኙነት እንጂ በራሱ ጊዜ አይደለም። ዕለት በራሱ የተረገመ፣ ዕለት በራሱ የተባረከ አይደለም። ዕለት የተሰጠ ለሰው ነው፣ ፈጣሪውም እግዚአብሔር ነው። የሰው ልጅ ከእግዚአብሔር ጋር በሚያደርገው ግንኙነት ዕለትን ካስባረከ የተባረከ ጊዜ የተባረከ ቀን ይባላል። የሰው ልጅ ከእግዚአብሔር በመለየት ዕለትን ደግሞ መልሶ ያስረግማል። ስለዚህ የእመቤታችን የቅድስት ድንግል ማርያምን ታሪክ ስንነጋገር የምንሄደው ወደ ኋላው ዘመን ነው። ወንጌል ወዳልተነገረበት፣ የምስራች ወዳልተበሰረበት፣ እግዚአብሔር ከሰው ወዳልታረቀበት ወደ ዘመነ ብሉይ ኪዳን ነው የምንሄደው። በዚህ በዘመነ ብሉይ ኪዳን ግን ከሰው እንድትለይ አባቷ ዳዊት ይነግራታል። ርእስየ ሕዝበኪ ወቤተ አቡኪ፣ የአባትሽን ቤት ሕዝብሽን እርሺ። ሕዝብሽን የሰው ዘር፣ የአባትሽን ቤት እስራኤልን እርሺ ይላታል። ለምንስ መፈተወ ንጉሥ ነኪ፣ ያንቺን ደምግባት፣ ያንቺን መዓዛ ቅድስና፣ ያንቺን የንጽህና ደረጃ፣ ያንቺን የንጽህና ኑሮ ጌታሽ እግዚአብሔር ወዶታል። ስለዚህ ልጄ ሆይ ስሚ፣ ጆሮሽን አዘንብይ፣ የአባትሽን ቤት ሕዝብሽን እርሺ። በዛ በተረገመ ጊዜ፣ በዛ እግዚአብሔር ከሰው ጋር በማይገናኝበት ወቅት
ድንግል ማርያም ግን በቅድስናዋ ውበት እግዚአብሔር እንዲፈልጋት ጠራች። በእግዚአብሔርና በድንግል ማርያም መካከል ያለው ግንኙነት ምንድን ነው ከተባለ እግዚአብሔር አምላክ ፈጣሪ ሆኖ ሳለ በሰው ዘንድ የሚፈለገውን በፈጣሪ ከሰው ዘንድ የሚፈለገውንና የሚያስፈልገውን እግዚአብሔርን የመምሰል ሕይወት በዛ ዘመን በታጣበት ወቅት ከድንግል ማርያም ንጽሕና ከድንግል ማርያም እግዚአብሔርን የሚስብ ሰብዕና ተገኘ። ስለዚህ በዛ የምስራች በማይነገርበት የብሉይ ኪዳን ወቅት ድንግል ማርያም በተለየ ሁኔታ ከሰው ዘር ተለየች። አባቷ ዳዊት እንደተናገረ ስሚኝ ልጄ በሥጋ እናቴ በጸጋ ድንግል ማርያም ሆይ የአባትሽን ቤት የዘር ሐረግሽን እስራኤልን ተይ ማለት ከሕይወታቸው አትተባበሪም። እርሻቸው እነሱ የሚረሱ ናቸው ማለት ዘር የሚረሳ ነው ማለት አይደለም። እናት አባት የሚተው ነው ማለት አይደለም። ከማን ተወለደ ከዚህ ተወለደ ከገሌ ተወለደ መባል ይቀራል ማለት አይደለም። በምግባር ግን ከእስራኤላውያን ከዘመዶችሽ የተለየሽ ነሽ አንቺ። አትመሳሳያቸውም። ያንቺ ሕይወት የሚመስለው የወንጌልን ሕይወት ነው። ያንቺ ሕይወት የሚመስለው የተቀደሰውን ዘመን ሕይወት ነው። በአንቺ ላይ ያለው ቅድስና በማንም ላይ የለም፣ በእነሱ አልተገኘም። ስለዚህ የአባትሽን ቤት እርሺ፣ ሕዝብሽን ተይ። ሕዝብ የተባለ የአዳም ዘር በሙሉ በምድር ላይ ያለው ከአንቺ ቅድስና የሚተባበር ቅድስና የለውም። ከአንቺ ሕይወት የሚተባበር ሕይወት የለውም። አንቺ ከሱም ትለያለሽ ብሎ ቅዱስ ዳዊት ድንግል ማርያምን ይጠራታል። አንቺ የመወደድ ግርማ ያለሽ ነሽ ማለት በእግዚአብሔር ዘንድ በዓይኑ ሙላትን አግኝተሻል። ቅድስናሽ እግዚአብሔርን ስቦታል። በሌላው የሌለ በአንቺ ዘንድ ያለ ሌላውን ከአንቺ የሚለይ የምድርን ዘር በሙሉ ከአንቺ የሚለይ አንቺን ከፍ የሚያደርግ ቅድስና በአንቺ ዘንድ አለ። ስለዚህ የአባትሽን ቤት ሕዝብሽን እርሺ፣ ታያቸው። እነሱን አትተባበሪያቸውም፣ የምትተባበሪያቸው አትሆኝም። ልጄ ሆይ እያለ ይለምናታል። የእመቤታችን ልደቷ የተለየ ነው። እድገቷም እንዲሁ የተለየ ነው። ሕይወቷም የተለየ ነው። የእመቤታችን ልደቷ፣ ሕይወቷ፣ እድገቷ የተለየ ግን የሆነው በተለየ ሁኔታ ከሰው ወገን የተለየ በድንግል ማርያም ያደረ ከፍተኛ ኃይል ስላለ አይደለም። አባቶቻችን ድንግል ማርያም ሰው እንደሆነች አስረግጠው ለመናገር ጽርሐ አርያማዊት ናት ብለው የሚናገሩትን በሙሉ እናወግዛለን ይላሉ። ከሰው ወገን አይደለችም የሚሉትን፣ እንደ ምትሃት ናት የሚሉትን፣ ከሰው የተለየች ናት ፍጥረቷ የሚሉትን እናወግዛለን ይላሉ። ምክንያቱም ድንግል ማርያም ሰው ናት። በባህሪ ከሁላችን ጋር የምትተባበር ሰው ናት ድንግል ማርያም። ድንግል ማርያምን ሰው አይደለችም ብሎ መናገር አንደኛ በድንግል ማርያም የተሰራውን ስራ በሙሉ አለመቀበል ነው። የማዳንን ስራ አለመቀበል ነው። እግዚአብሔር ከሰው እንደተወለደ አለማመን ነው። እግዚአብሔር ሰው መሆኑን አለማመን ነው። ሁለተኛ ከድንግል ማርያም ልንማር የሚገባውንና ትክክለኛውን ትምህርት አለመማር ነው። ድንግል ማርያምን እንመስል ዘንድ ነው የተጠራ ነው። በነገራችን ላይ ከድንግል ማርያም የምንማረው የድንግል ማርያምን የሕይወትን ቅድስና ነው። ሕይወቷ መምህር ነው። ስትወለድ የተወለደችበት መንገድ ማንኛውም ተጋቢ ንጽ ጠብቆ የተጋባ ቤተክርስቲያን ያጋባችው ሕግ በሆነ ጋብቻ የተጋባ ጋብቻ ማለት ቤተክርስቲያን ባርካ የምትሰጠው ማለት ነው። ጋብቻ ምስጢር ነው። ቤተክርስቲያን ከምትፈጽማቸው ምስጢራት መካከል አንዱ ነው ጋብቻ። ጋብቻ ተቋም አይደለም።
ጋብቻ ተቋም ነው የሚሉ ሰዎች መጀመሪያ የሚያፈርሱት ጋብቻ ምስጢር እንደሆነ የምትናገረውን ቤተክርስቲያን ነው። ጋብቻ የሚፈጸም ምስጢር ነው። በጋብቻ ውስጥ የሚፈጸመው ምስጢር ቤተክርስቲያን የምትናገረውና የምታስተምረው ምስጢር ነው። በክርስቶስና በቤተክርስቲያን መካከል የተደረገውን ምስጢር ተጋቢዎች በባልና በሚስት መካከል እንዲፈጽሙት ቤተክርስቲያን ትመክራለች፣ ታስተምራለች። ቤተክርስቲያን ተጋቢዎችን የምትለካው ስታጋባ ብላ ካጋባቻቸው ነገር አንጻር ብቻ ነው። ጋብቻን ስትባረክ የምትናገረውን ነገር በሙሉ ከተጋቢዎች ትጠብቃለች ቤተክርስቲያን። ሁኑ ብላ የተናገረችውን በሙሉ ከተጋቢዎች ትጠብቃለች ቤተክርስቲያን። ልክ መነኮሳቱ በምንኩስና ሕይወት እንዲኖሩ የእግዚአብሔርን ፈቃድ ጠይቀው ራሳቸውን ሲለዩ ቤተክርስቲያን ስታመነኩስ የምትናገረውን ከመነኮሳቱ እንደምትጠብቅ ሁሉ ቤተክርስቲያን ስታጋባ የምትናገረውን ደግሞ ከተጋቢዎች ትጠብቃለች። የማጋባት መብት ያላት ጋብቻን ባርካ የምትሰጥ ብቸኛ ተቋም በምድር ላይ ቤተክርስቲያን ስለሆነች ጋብቻ ከቤተክርስቲያን ውጭ ትርጉም የለውም፣ ሕይወትም የለውም። ጋብቻ ምስጢር ነው ካል የሚፈጸመው ደግሞ ምስጢር በሚፈጸምባት ቤተክርስቲያን ብቻ ነው። መፈጸሚያውን መንገድ የምስጢር ስርዓት ነው። በዚህ መልኩ በሆነ ጋብቻ የሚደረግ ሩካቤ የሕግ ሩካቤ ይባላል። ለዚህ ነው በቅዳሴ ማርያም አባ ሕርያቆስ ብህንሳዊ ድንግል ማርያምን ድንግል ሆይ በሕግ በሆነ ሩካቤ ከሐና ከኢያቄም ተጸነሽ እንጂ ብሎ የሚናገረው አኮ በፍትወተ ደነስ ዘተጸነስኪ፣ በኃጢአት በሆነ ሩካቤ ተጸነሽ አይደለሽም፣ አላ በሩካቤ ዘበሕግ እምሐና ወኢያቄም ተጸነስኪ፣ ከሐናና ከኢያቄም በሕግ በሆነ ሩካቤ ተጸነሽ እንጂ። ቤተ ክርስቲያን ባርካ ልጆችን ስታጋባ መኝታው ንጹሕ ነው እንዳለ ቅዱስ ጳውሎስ የተባረከ ይሆናል። አንዱ ተግባር ሁለት ትርጉም ሊኖረው ይችላል። ለምሳሌ ስጋውና ደሙ በሚገባ ለሚቀበለው ሰው ሕይወት እንደሆነ በቅዳሴው ተነግሮናል። በማይገባው ለሚቀበለው ደግሞ ያው ራሱ አንዱ ሕይወትን የሚሰጠው ስጋው ደግሞ መልሶ ደግሞ ምን ይሆናል? እሳት ይሆናል። እሳት በላይ ለአማጽያን ለለ ይክህዱ ስሞ፣ ስሙን ለሚቃወሙ ሰዎች የሚባላ የሚያቃጥል እሳት ነው። ይህ እሳት የተባለው ግን እኮ ለአመፀኞች እሳት የሆነ ለክርስቲያኖችና ተዘጋጅተው ለሚቀበሉት ደግሞ ሕይወት የሆነ አንዱ ስጋው ደግሞ ነው። ሩካቤም እንደዚህ ነው። በሕግ ሲሆን የተባረከ፣ ከሕግ ውጭ ሲሆን ደግሞ ዝሙት ተብሎ ይነገራል። በዚህ መልኩ በሕግ በሆነ ሩካቤ የተጸነሰች ናት ድንግል ማርያም። ልደቷ በዚህ መልኩ ለእኛ ሕይወት የሚያስተምር ነው። ለተጋቢዎች ትምህርት የሚሆን ለወላጆች ትምህርት የሚሆን ነው። ከተወለደች በኋላ ደግሞ እንደዚሁ በቤተ መቅደስ ታድግ ዘንድ እናትና አባቷ የስዕለት ልጅ ናትና ወደ ቤተ መቅደስ በ3 ዓመቷ ወሰዷት። ቤተ መቅደስ በ3 ዓመቷ ድንግል ማርያም ስትሄድ በቤተ መቅደስ የሚቀበላት ካህን ነው። በቤተ መቅደስ የሄደችው ድንግል ማርያም አገልጋይ ለመሆን ነው። የቤተ መቅደስ አገልጋይ ልትሆን። ሰው የተፈጠረው አባቶቻችን እንደሚነግሩን እኛም በቃላችን እንደምናጠናው ሁል ጊዜ እግዚአብሔርን ክብሩን ለመግለጥ ስሙን ለማወደስ ክብሩን ለመውረስ ነው ብለው ይነግሩናል አባቶቻችን። እነዚህ ሁለቱ ቃላት በጣም ብዙ ምስጢር ያላቸው ቃላት ናቸው። ስሙን መቀደስ፣ ክብሩን መውረስ። ክብር መውረስ ማለት እግዚአብሔርን መስሎ መኖር ማለት ነው። በዚህ መልኩ እግዚአብሔር በባህሪ የሆነውን አምላክነት በጸጋኛ አማልክት እንባል ዘንድ ማለት ነው። ሁለተኛው ደግሞ ስሙን መቀደስ ነው። አመስጋኝ ፍጥረታት ነን እኛ። የማያመሰግን ፍጥረት ሊባል አይችልም፣ ከሰውነት ተራ ይወጣል። ስለዚህ ዘወትር ክብሩን እየገለጥን ልናመሰግን የተፈጠርነው።
የተፈጠርነው ለዚህ ዓላማ ከሆነ ዘንዳ ከዚህ ውጭ የሆነ ህይወት የለንም ማለት ነው። በህይወታችን ሁሉ እነዚህ ዓላማዎች ሊሳኩ ይገባል። ከዚህ ውጭ የሆነ ዓላማ ሊኖረን አይገባም። ከዚህ ውጭ የሆነ ዓላማ ካለን ከሰውነት ወርደናል ማለት ነው። ለምን? ሰው የተባለው ፍጥረት ዓላማው የተፈጠረበት ዓላማ ማንነቱ ከዚህ የሚቀዳ ስለሆነ እናትና አባቷ ቤተ መቅደስ አገልጋይ አድርገው ሲሰጧት ድንግል ማርያም የተፈጠረችው እግዚአብሔርን ልታገለግል ስሙን ልትቀድስ ክብሩን ልትወርስ ነውና ለዚህ ነው ወደ ቤተ መቅደስ የላኳት በስዕለት ልጅነት ህይወቷ ሁሉ ለእግዚአብሔር የተለየ ህይወት እንዲሆን። እኛ ልጆቻችንን በዚህ መልኩ እናሳድጋለን ወይ? ለልጆቻችን ይህንን እናገራለን? የተፈጠሩበትን ዓላማ እናሳውቃለን? ምንድነው ማቆየት የምንፈልገው ለልጆቻችን? ሀብት ንብረት ነው ወይስ እግዚአብሔር ነው? ልጆቻችን ሀብታሞች ቢሆኑ እውቀት ቢኖራቸው በኋላ ሃይማኖታቸውን ቢያጡ ምን ይጠቅማቸዋል? ምን ይረባቸዋል? ከባዱ ነገር እኮ የተፈጠሩበትን ዓላማ ማጣት ነው። ሌላው ነገር በሙሉ እኮ ሰው ከጣራ ሰው ከጋራ ከእግዚአብሔር ጋር ከሆነ የማይሳካ ነገር የለም። ባይሳካም ቅሉ ከመኖር የሚያግደው አይደለም። ሰው የግድ ሀብታም ይሁን አይባልም። ሰው የግድም ድሃ ይሁን አይባልም። ሊመዘን የሚገባው ሰው ከእግዚአብሔር ጋር ያለው ግንኙነት ነው። ልናስተምር የሚገባውም ይሄንን ነው። ሰው ሰነፍ ካልሆነ ስንፍና ከሌለው ልጆች ስንፍና ከሌላቸው ከእግዚአብሔር ጋር መሆን ከለመዱ ከእግዚአብሔር ጋር መሆን የለመደ ሰው ስንፍና የለውም። ጊዜውን የሚጠቀም ይሆናል። ከእግዚአብሔር ጋር መኖር የለመደ ሰው ከእግዚአብሔር ጋር የሆነ ሰው ከእግዚአብሔር ጋር እንዲሆኑ ካረግናቸው ቀጥሎ ያሉት ነገሮች በሙሉ ከዛ በኋላ የሚመጡ ናቸው። ሌላው ሁሉ ግን እንደ ደራጎት ነው ብሎ ክርስቶስ ራሱ ነግሮናል። አስቀድማችሁ መንግስቴንና ጽድቄን ሿት፣ ሌላው ሁሉ ግን እንደ ደራጎት ሆኖ ይጨምርላቸዋል። በራት ላይ ደራጎት እንደሚጨመር ማለት ነው። ስለዚህ ለልጆች አስቀድመን የተፈጠሩበትን ዓላማ ማሳወቅ፣ ከእግዚአብሔር ጋር እንዲሆኑ ማድረግ የመጀመሪያው ስራችን ሊሆን ይገባል። ከምንም በፊት የድንግል ማርያም እናትና አባቶች ይህን ያደረጉት ቅድስት ሐናና ቅዱስ ኢያቄምን በዚህ መምሰል ይጠበቅብናል። ድንግል ማርያም ወደ ቤተ መቅደስ ስትገባ ወደ ቤተ መቅደስ መግባቷ በራሱ ለእኛ የሚሰጠን ትርጉም በጣም ብዙ ነው። ድንግል ማርያም አማናዊት ቤተ መቅደስ ትባላለች። የክርስቶስ አማናዊት እናት አማናዊት ቤተ መቅደስ ናት። በብሉይ ኪዳን እግዚአብሔር ማደሪያ ይሆን ዘንድ የመረጠው አንድ ቦታ ብቻ ነው። እሱም በኢየሩሳሌም ያለውን የሶሎሞንን ቤተ መቅደስ። በሶሎሞን ቤተ መቅደስ በቅድስተ ቅዱሳኑ ውስጥ በታቦቱ መካከል እንደሚናተፍ አውራ ዶሮ ሆነው በተሳሉ በሁለት ኪሩቦች መካከል ተገልጦ እግዚአብሔር ያናግር ነበር ካህናቱ። በሐዲስ ኪዳን ቤተ መቅደስ ተብለን የምንጠራ እኛ ሁላችን ነን። ድንግል ማርያም ወደ ቤተ መቅደስ ስትገባ የሐዲስ ኪዳኗን ቤተ መቅደስ ነች እያስተዋወቀች ነው ያለችው። አማናዊት ታቦት፣ አማናዊት ማደሪያ፣ የክርስቶስ እናት ቤተ መቅደስ ድንግል ማርያም ምሳሌያዊት ወደ ነበረችውና ወደምታልፈው ቤተ መቅደስ ነው የገባችው በዛሬው ቀን። ይቺ ምሳሌያዊቷ ቤተ መቅደስ የምታልፍ ቤተ መቅደስ ናት። ያ ማለት የሶሎሞን ቤተ መቅደስ ድንግል ማርያም የገባችባት ቤተ መቅደስ አስቀድሞ ስትጠፋ የነበረች በኋላም ደግሞ ከኢየሩሳሌም መጥፋት ጋር አብራ ተያይዛ የጠፋች ናት። የማታልፈዋ መቅደስ፣ የማትፈርሰዋ መቅደስ፣ ሰማያዊቷ መቅደስ ድንግል ማርያም ግን የዘላለም የክርስቶስ እናት ናት። አማናዊት ቤተ መቅደስ ትባላለች ድንግል ማርያም። ይህ አማናዊ መቅደስነት ከድንግል ማርያም ተጀምሮ ለሁላችንም የሚሆን ነው። ግን ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 3 ቁጥር 16 ላይ ይታምሩኑ ከመ ታቦቱ ለእግዚአብሔር አንትሙ፣ እናንተ የእግዚአብሔር
ማደሪያ መቅደሶች እንደሆናችሁ አታውቁምን ይለናል። በጥምቀት ልጅነት ያገኘን በክርስቶስ ክርስቲያን የተባልን ሁላችን የክርስቶስ ማደሪያ ቤተ መቅደሶች ነን። ቤተ መቅደስ እንባላለን። ድንግል ማርያም አማናዊት ቤተ መቅደስ እንደሆነች እኛም አማናዊ የክርስቶስ ቤተ መቅደስ እንሆን ዘንድ ተጠርተናል። በክርስቶስ ልደት ጊዜ፣ በክርስቶስ ጥምቀት ጊዜ፣ በክርስቶስ ሞትና ትንሣኤ ጊዜ ከምንም በላይ ልናስብ የሚገባው ራሳችንን ነው። በእነዚህ ጊዜያት የተወለደባትን ቤተልሔም አይደለም ማሰብ። በእነዚህ ጊዜያት በየዕለቱ ይወለድብን ዘንድ የሚጠራንን እኛን ማሰብ አስፈላጊ ነው። ሁልጊዜ ቤተክርስቲያን በቅዳሴው ሰዓት ያችን ቤተልሔምን መስላ ትገለጣለች፣ እኛን ቤተልሔም ታረገን ዘንድ። ታስታውሱ ከሆነ በቅዳሴው መካከል ከሰማይ የሆነች ሰላምን ሰጠህን ካለ በኋላ ካህኑ የሰማይ ሰራዊት አንተን እንዲህ ብለው ያመሰግኑሃል ብሎ ያን ጊዜ ቅዱሳን መላእክት በምድር ካሉ መላእክት ጋር ያመሰገኑትን ምስጋና በአንድ ላይ እንድንዘምር ይጋብዘናል። እኛም በህብረት ሆነን ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ፣ በሰማይ ለእግዚአብሔር ምስጋና አኮቴት ክብር ይሁን፣ በምድር ላይም ለሰው ልጅ ሰላም ይሁን። ሰላምና ምስጋና የሚለያዩ ነገሮች አይደሉም። የእግዚአብሔር ሰላም ካለ በእኛ ዘንድ ምስጋና አለ። ምስጋና ካለ የእግዚአብሔር ሰላም አለ። የእግዚአብሔር ሰላም ከምስጋና ህይወት ጋር አይለያይም። ስለዚህ ቤተክርስቲያን ምንጊዜም በየዕለቱ በቅዳሴው ሰዓት እሷ ቤተልሔም ሆና እኛን ቤተልሔም ለማድረግ ነው ቅዳሴ የምትቀድሰው። በስጋው ደግሞ በእኛ ዘንድ ዳግም ክርስቶስ ይወለድ ዘንድ፣ በእኛ ዘንድ ዳግም ክርስቶስ በእኛ ሰውነት ያድር ዘንድ ቤተክርስቲያን ቅዳሴ ትቀድሳለች። ቤተ መቅደስ፣ አማናዊ ቤተ መቅደስ አሁን በሐዲስ ኪዳን ሰውነታችን ነው። አማናዊቷ ቤተ መቅደስ ድንግል ማርያም ምሳሌ ወደ ሆነችው ቤተ መቅደስ ስትገባ የመጀመሪያው ትምህርት ለኛ የሚሰጠን ትምህርት ይሄ ነው። ድንግል ማርያም አማናዊት ቤተ መቅደስ ናት ስንል ከድንግል ማርያም አማናዊት ቤተ መቅደስነት እኛ አማናውያን ያመን እውነተኞች ለእግዚአብሔር የምንታመን የእግዚአብሔር ማደሪያዎች እንሆን ዘንድ ያስፈልጋል። ከዚህ በኋላ ነው የኛ ህብረት ህንፃ ቤተክርስቲያን የሚገነባት። በህንፃ ቤተክርስቲያን በእኛ ህብረትና በእኛ ሰውነት መካከል ልዩነት የለም። ሶስታችንም የእግዚአብሔር ማደሪያዎች ነን። ሰው ተጠምቆ በጥምቀት ልጅነትን ካገኘ በኋላ የእግዚአብሔር ማደሪያ ይሆናል። እግዚአብሔር በሱ ላይ ያድር ዘንድ ደግሞ ምዕመናን የእግዚአብሔር ማደሪያ የሆኑ ጥሙቃን የተጠመቁ አማኝ ክርስቲያኖች ተሰብስበው የጥምቀት ስርዓት ሊፈጽሙ ይገባል። አማናዊት በሆነች ህብረታዊት በሆነች ቤተክርስቲያን ስለሚገኝ ክርስቶስ ህብረታዊት ቤተክርስቲያን ደግሞ ስትሰበሰብ ቦታ ትፈልጋለች፣ የተለየ ቦታ። ህንፃ ቤተክርስቲያን ለዚች አማናዊት ለሆነች በህብረት በቅዳሴ ለምትገለጽ ቤተክርስቲያን መሰብሰቢያ ትሆናለች ማለት ነው። እነዚህ የሚለያዩ አይደሉም። ቤተ መቅደስ አያስፈልግም በሐዲስ ኪዳን ቤተ መቅደስ ፈርሷል የሚሉ ሰዎች የተዘነጋቸውና የተሳሳቱበት ትልቁ ምክንያት የግል እኛነታችን የእግዚአብሔር ማደሪያ ይሆን ዘንድ እኛን በጥምቀት ለመውለድ ቤተክርስቲያን ማስፈለጓን ዘንግተዋል። ቤተክርስቲያን ማለት የምዕመናን ህብረት፣ የቅዱሳን ህብረት ማለት ናት። በምድር ላይ ያሉ አማንያን፣ በሰማይ ያሉ ቅዱሳን በህብረት ቤተክርስቲያን ትባላለች። ቤተክርስቲያን ውሃ ቁራ እኛን ስታጠምቅ በዚህ ህብረት ውስጥ ነው እኛን የምታጠምቀን። ልጅነት የምናገኘው በዚህ የቤተክርስቲያን ህብረት ውስጥ ነው። ይህ ህብረት ደግሞ ሲሰበሰብ የተለየ ቦታ ይፈልጋል። ይህን ለመከወን ቦታ ይመረጣል፣ ጊዜ ይመረጣል። አባቶቻችን ሐዋርያት ቦታና ጊዜ ይመርጡ እንደነበረ ማለት ነው። ቀዳሚት ማታ ለእሑድ አጥቢያ ምን ጊዜም በአንድ ቤት ተሰብስበው እንጀራ ቆርሰው ቃለ እግዚአብሔር ተማምረው ይለያያሉ።
ቤተክርስቲያን ያንን ነው የምታደርገው። አሁን ምዕመናን ይሰበሰባሉ፣ በመካከል ስጋው ደሙ ይፈተታል፣ ልጅነት ትሰጣለች፣ ስጋው ደሙ ትቆርሳለች፣ ትፈታለች፣ ታቀብላለች፣ ምዕመናንን ከክርስቶስ ጋር አንድ ታደርጋለች። በዚህ መልኩ ቤተክርስቲያን ተልእኮዋን ትፈጽማለች። ስለዚህ በዚህ ወቅት የድንግል ማርያምን ወደ ቤተ መቅደስ ገባች ብለን ስናስብ አማናዊቷ ቤተ መቅደስ ድንግል ማርያም ወደ ምሳሌያዊቷ ቤተ መቅደስ እንደገባች ማሰብ ይጠበቅብናል። አማናዊት ቤተ መቅደስ ድንግል ማርያም ለሁላችን ደግሞ አማናውያን ቤተ መቅደሶች እንሆን ዘንድ ምሳሌ ናት። የተጠራ ነው የክርስቶስ ማደሪያ እንድንሆን ስለሆነ ቅዱስ ጳውሎስ እንዳለ የክርስቶስ ማደሪያ እንደሆናቸው አታውቁምን? የክርስቶስ ማደሪያ የሆነ ምንጊዜም ከክርስቶስ ጋር ይኖራል። የሕይወት ቅድስናችን የሚቀዳው የክርስቶስ ማደሪያ በመሆናችን ነው። የክርስቶስ ማደሪያነትን ደግሞ የምትሰጥ የክርስቶስ ማደሪያ የሆነች የምእመናን ምድራውያን ምእመናንና የቅዱሳን ሰማዕታት በሰማይ ያሉ የሰማዕታት የሐዋርያት የመላእክት ጭምር ህብረት የሆነች ቤተክርስቲያን ናት። ቤተክርስቲያን ህብረታዊት ናት። ቤተክርስቲያን ቅዳሴ የምትቀድስ ቅዳሴያዊት ናት። ቤተክርስቲያን ምስጢራትን የምትሰጥ የምትፈጽም የምስጢር ቦታ ናት። ይህ ቤተክርስቲያን ግን ያለችው በግል ምዕመናን ጥሙቃን ሆነው ስጋው ደግሞ ተቀብለው በአንድነት ተሰብስበው ስለቆሙ ነው። መቼም ህብረት ለማለት ሁለት ለማለት አንድ ማለት ግዴታ ነው። ህብረት ለማለት ነጠላነትን ማሰብ ግዴታ ነው። በክርስትና ነጠላዊ ህይወት የለንም። ጸሎታችን አባታችን ሆይ ነው። አባቴ ሆይ የሚል ጸሎት የለንም። ቅዳሴያችን ህብረታዊ ነው። ስንጸልይ እንኳን የምንጸልየው እግዚኦ ብለን ነው። መሐረነ ክርስቶስ ማረን ብለን ነው እንጂ ማረኝ ብለን አንጸልይም። በቅዳሴው ላይ የምናነሳሳቸው የታመሙት፣ በበረሃ የወደቁት፣ በሰማዕትነት ያረፉት፣ በምንኩስና የነበሩት፣ አገር ጥለው የተሰደዱት፣ አሁንም በየብስ በባህር ተሰደው ያሉት እነዚህም በሙሉ ነው የምናነሳው። ለምን? ህብረታውያን ስለሆነ። ይሄ ብቻ አይደለም። የሞቱትን ከኛ ዘንድ የነበሩት በክርስቶስ ክርስቲያን የተባሉት ግን ደግሞ ያረፉትን ምዕመናን ጭምር ነፍሳቸውን በአጸደ ገነት እንዲያሳርፍ እንጠራቸዋለን። ምክንያቱም ህብረታውያን ስለሆነ ስለማዘነጋ ህብረቷን ስለማተው ማለት ነው። ስለዚህ ህንፃ ቤተክርስቲያን ከህብረታዊት ቤተክርስቲያን ከምዕመን የተለየ አይደለም። እነዚህ ሶስቱ የሚለያዩ የሚነጣጠሉ አይደሉም። ይልቅ አንዱ ከአንዱ የሚተረጎሙ የሚመጋገቡ ስለሆኑ ማለት ነው። ስለዚህ በሐዲስ ኪዳን ቤተ መቅደስ አለ። ቤተ መቅደስ አለ። ቤተ መቅደሱ እንደ ብሉይ ኪዳን ያለ ቤተ መቅደስ አይደለም። በብሉይ ኪዳን ያለው ቤተ መቅደስ አንድ ቤተ መቅደስ ነው። በዓለም ያለው ሁሉ ሊሄድ የሚገባው ወደዛ ነው። በሐዲስ ኪዳን ግን በየቦታው ያለው ቤተ መቅደስ ያውና አንድ ነው። ያ ማለት በሐዲስ ኪዳን ባለች በገጠር ባለች በአንዲት ቤተክርስቲያን የሚፈጸመው ስርዓት በሙሉ የሚፈጸመው ምስጢር በሙሉ የሚሰጠው ቅድስና በሙሉ በኢየሩሳሌም በጌታ መቃብር ላይ ባለው ቤተ መቅደስ ከሚሰጠው ጋር እኩል ነው። የተለየ አይደለም። ምስጢር በመስጠት ቅድስናን በመስጠት ልጅነትን በመስጠት ንስሐን በመስጠት ከክርስቶስ ጋር አንድ በማድረግ ቤተ ክርስቲያን በቦታ በመለየቷ ምክንያት አትለይም። አንድ ናት ቤተ ክርስቲያን። ስለዚህ የብሉይ ኪዳኑ ቤተ መቅደስ አለፈ ሲባል የሐዲስ ኪዳኑ ቤተ መቅደስ የሚመነጨው ቤተ መቅደስነቱ ራሱ የሚመነጨው እንደ ብሉይ ኪዳን ከተሰራው ከግንቡ ሳይሆን ከምዕመናን ህብረት ስለሆነ ከምዕመናን የክርስቶስ ማደሪያነት ስለሆነ በዚህ የተለየ ሆኗል። የክርስቶስ ማደሪያ የሆኑ የተጠመቁ ክርስቲያኖች ሲሰበሰቡ ግን መሰብሰቢያ ቦታ ያስፈልጋቸዋል። የሚሰበሰቡበት ያ ቦታ የተለየ ቦታ ነው። ምስጢር የሚፈጽሙበት ያ ቦታ የተለየ ቦታ ነው። ከሌላው ቦታ የተለየ ነው። ለዚህ ነው በቤተ ክርስቲያን የምንቆምበትን የምንረገጠው መሬት ሳይቀር ወርደን እንስመዋለን፣ እንሳለመዋለን። የቤተ መቅደስ ወለል ከቤተ መቅደስ ግድግዳ የተለየ አይደለም። በክብር ስለምንቆምበት ዝቅ የምናደርገው አይደለም። አባቶቻችን በቤተ መቅደስ ወለል ላይ መስቀል ሲስሉ
ታሳቢ ያደረጉት ይህንን ነው። የምንረገጠው ማለት አይደለም ያ ቦታ፣ ይልቅ ያ ቦታ የከበረ ቦታ ነው። በመስቀል ላይ ነው የቆምነው ማለት ነው። ወንጌል መጫሚያ ተብሏል፣ ጫማ ተብሏል። ወንጌል በትርጓሜ ዝቅ ያለ ነው ማለት አይደለም። የቤተ መቅደሱ ወለል ከሌላው ወለል የተለየ ነው። የቤተ መቅደሱ ወለል ከቤተ መቅደሱ ግድግዳ ጋር አንድ ነው፣ እኩል ነው፣ የተለየ አይደለም። ለምን? ቤተ መቅደስ ከሌላው ቦታ የተለየ ቦታ ስለሆነ። ለሌላው ቦታ የምንረገጠው መሬት ዝቅ ያለ ነው፣ የማንረገጠው መሬት ከፍ ያለ ነው። ለቤተ መቅደስ ግን የምንረገጠው መሬት እንኳን የከበረ ነው። ወርደን የምንሳለመው ለዚህ ነው። ስለዚህ የአማንያን ህብረት ቤተክርስቲያን ምስጢር ለመፈጸም ቦታ ለይታ መርጣ በዛ ምስጢር ትፈጽማለች። ያንን ቤተ መቅደስ ትለዋለች። ይህ ቤተ መቅደስ ግን ትርጉሙን የተገኘውም በክርስቶስ አማካኝነት የክርስቶስ ቤተ መቅደስ ከሆኑ ምዕመናን የተነሳ ነው። በሐዲስ ኪዳን በተለየ ሁኔታ ቤተ መቅደስ እንዲታሰብ የሚያደርገው ይሄ ነው። ስለዚህ ወደ ቤተክርስቲያን ወደ ቤተ መቅደስ ድንግል ማርያም ገባች ሲባል ያቺ ቤተ መቅደስ ምሳሌያዊት ናት፣ የብሉይ ኪዳን ቤተ መቅደስ ናት። በሐዲስ ኪዳን ያለችው ቤተክርስቲያን ግን ፍጽምት የሆነችው የምዕመናን ህብረት ናት። የምዕመናን ህብረት ቦታ ስለለየ፣ የመቀደሻ ቦታ ስለለየ፣ ያ ቦታ ደግሞ በህብረቱ ስለተቀደሰ የተቀደሰ ቦታ ሆነ። የማያልፈው ዘላለማዊው ቤተክርስቲያን ግን ያቺ በህብረት የምትገለጠው በቅድስና የምትገለጠው የምዕመናን ህብረት ቤተ መቅደስ ናት፣ ቤተክርስቲያን ናት ማለት ነው። ስለዚህ በድንግል ማርያም የተገለጠው ይሄ ነው። ድንግል ማርያም ወደ ቤተ መቅደስ የገባችው ለዚህ ነው። ምሳሌያዊቷ ቤተ መቅደስ እንዳለፈች፣ አማናዊቷ ቤተ መቅደስ ደግሞ እንደተተካች ለማሳየት። በዚሁ ቤተ መቅደስ ሳለች ድንግል ማርያም በቅዱስ ገብርኤል አማካኝነት ብስራት ትሰማለች። በሐዲሲቷ ቤተ መቅደስ በድንግል ማርያም መላእክት ያገለግላሉ። ክርስቶስ ያድርባታል። የልዑል ኃይል ይጋርዳታል። ከሦስቱ ቅዱስ አንዱ ቅዱስ ከእሷ ሰው ይሆንባታል። በቤተ መቅደስ በሐዲስ ኪዳን ቤተ መቅደስ ምዕመናን በቅዳሴ ይቆማሉ። መላእክት በቅዳሴ ያገለግላሉ። ከሦስቱ ቅዱስ አንዱ ቅዱስ እግዚአብሔር ወልድ ኢየሱስ ክርስቶስ ስግው ቃል አማኑኤል ለምዕመናን በምግብነት ይሰጥባታል። ድንግል ማርያም የአማናዊቷ ቤተ መቅደስ የአማናዊቷ ቤተ ክርስቲያን ምሳሌ ናት። ቤተ ክርስቲያን ማንን ትመስላለች ከተባለ ድንግል ማርያምን ትመስላለች ነው። ለቤተ ክርስቲያን ምሳሌዋ ድንግል ማርያም ብቻ ናት። ከሰው ወገን ቤተ ክርስቲያን የሚተካት የለም። ከሰው ወገን ለቤተ ክርስቲያን መጠሪያ ሊሆን የሚገባ የለም። ከሰው ወገን ቤተ ክርስቲያን የሚወክል ማንም የለም። የቤተ ክርስቲያን ወካይዋ ድንግል ማርያም ናት። ስለዚህ ድንግል ማርያም ወደ ቤተ መቅደስ የገባችበትን ዕለት እናስባለን። ለዚህ ነው ቅዱስ ያሬድ በዚህ ቀን በሚዘምረው መዝሙር በፀሐ ሰናይ ወአልጸቀ ዘመን፣ እነሆ መልካሙ ጊዜ ደረሰ ወበዓል አለ ቅድስት ድንግል፣ የቅድስት ድንግል ማርያም በዓል ደረሰ ይላል። የቅድስት ድንግል ማርያም በዓል ደረሰ ማለት ዘመነ ስጋዊ ደረሰ ማለት ነው። ድንግል ማርያም የምትገለጥበት ዘመን ደረሰ። በጽጌ ጊዜ በአበባው ጊዜ ጽጌ አስተራየ በውስተ ምድርነ፣ ጽጌ በምድር ላይ ታየ ተገለጠ ብሎ ክርስቶስ እንደተገለጠ እንደተናገረ ሁሉ ሐዲስ ኪዳን እነሆ ዘመኑ ደረሰ፣ መልካሙ ጊዜ ደረሰ፣ የድንግል ማርያም በዓሏ ደረሰ፣ ድንግል ማርያም የምትከብርበት ጊዜ ደረሰ፣ አማናዊቷ ቤተ መቅደስ የምትገለጥበት ጊዜ ደረሰ ብሎ ይዘምራል። አማናዊት ማደሪያ ድንግል ማርያም ሆነች፣ ይህ የሚገለጥበት ዘመን ደረሰ እያለ ይዘምራል። እና በዚህ በድንግል ማርያም በዓል ልናስብ ወደ ራሳችን ልንወስድ የሚገባን ድንግል ማርያም አማናዊት ቤተ መቅደስ እንደሆነች ሁሉ ሁላችን የተጠራን አማናዊት መቅደስ እንድንሆን ነው። የክርስቶስ ማደሪያ እንደሆን ልናስብ፣ አማናዊቷ የሐዲስ ኪዳን ቤተ ክርስቲያን ድንግል ማርያም እንደምትመስል ልናስብ ያስፈልጋል ማለት ነው። እግዚአብሔር አምላካችን ከድንግል ማርያም ረድኤት በረከት ያካፍለን። በዓሉን የፍስሐ የሰላም በዓል ያድርግልን። እግዚአብሔር አምላክ ለድንግል ማርያም በዓል እንዳደረሰን እንዲሁ ደግሞ ለበዓለ ልደቱ በሰላም ያደርሰን። ወስብሐት ለእግዚአብሔር። ይቆየን። ለመምህራችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። አሜን። ከዚህ በመቀጠል የሰንበት ትምህርት ቤታችን መዘምራን
መዝሙር ያቀርቡልናል። አብረን ከነሱ ጋር እንዘምር። መሰረተ ዜማ ወጠነ ወጠነ ያሬድ ካህን መሰረተ ዜማ ወጠነ ወጠነ ያሬድ ካህን ያሬድ 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 ካህን ጥዑመ ልሳን ያሬድ 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 ካህን ጥዑመ ልሳን መሰረተ ዜማ ወጠነ ወጠነ ያሬድ ካህን መሰረተ ዜማ ወጠነ ወጠነ ያሬድ ካህን ያሬድ 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 ካህን ጥዑመ ልሳን ያሬድ 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 ካህን ጥዑመ ልሳን መሰረተ ዜማ ወጠነ ወጠነ ያሬድ ካህን መሰረተ ዜማ ወጠነ ወጠነ ያሬድ ካህን ያሬድ 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 ካህን ጥዑመ ልሳን ያሬድ 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 ካህን ጥዑመ ልሳን መዝሙሩን ላቀረቡልን ለእህት ለወንድሞቻችን እግዚአብሔር አምላክ ዝማሬ መላእክትን ያሰማልን። አሜን። እንደሚታወቀው ነገ የአባታችን የዋልድባው ኮከብ አቡነ ሳሙኤል በዓለ ዕረፍት ነው። አባታችን አባ ሳሙኤል በሕይወተ ሥጋ ሳሉ እጅግ ድንቅ ድንቅ የሆኑ ታምራትን አድርገዋል። እንደ ሙሴ ባህርን የከፈሉበት ጊዜ አለ። በልዑል ዙፋን ላይ የቀረቡ ከቅዱሳን መላእክት ጋር የሚያመሰግኑበት፣ ከ24ቱ ካህናተ ሰማይ ጋር ሆነው የሚያጥኑበት፣ በሰማያዊት ኢየሩሳሌምም ሆነው ከነ ቅዱስ ጴጥሮስና ከሁሉ ቅዱሳን ጻድቃን ሰማዕታት ጋር በአንድ ላይ ማዕድ የሚቀርቡበት ጊዜ አለ። በእጃቸው የያዟቸው መጽሐፍቶች ምንም ሳይርሱ ትልቅ ወንዝን በውስጡ እያቋረጠ የሚሻገርበት ጊዜ አለ። እመቤታችንንም ሲያመሰግናት ከምድር ወደ ላይ 1 ክንድ ያህል ከፍ የሚሉበት፣ በቤትም ውስጥ ሆኖ ምስጋናውን ሲጀምሩ የቤቱ መሰረት እየተናወጠ ዝናብ እንደያዘ ደመና ቤቱ ከምድር ከፍ ብሎ የሚቆምበት፣ መንፈስ ቅዱስም በብርሃን ክፍ እንደወሰዳቸው ወደ ተለያዩ ገዳማት ያደርሳቸውና ሥጋ ወደሙን እንዲቀበሉ ያደርጋቸው ነበር። መልአኩ ቅዱስ ሚካኤልም የሁል ጊዜ ጠባቂያቸው ነውና በሁሉ ነገር ይራዳቸውና እንደ ጓደኛም ያማክራቸው ነበር። አባ ሳሙኤልን የዱር አራዊትም ሁሉ ይገዛላቸው ነበር። ታላቅ የሆነ ዘንዶ፣ ነብር፣ ጅብ፣ ዝሆን፣ አንበሳ፣ ሌሎችም የዱር አራዊት ሁሉ እየመጡ እግራቸውን እየላሷቸው ወደ ቦታቸው ይመለሱ ነበር። ከገዳም ወጥተው መሄድ በፈለጉ ጊዜ አንበሶችን እንደ ፈረስና በቅሎ ይጋልቧቸው፣ መጻሕፍቶችንም ይጭኑባቸዋል። ዋልድባ የተመሰረተው በቀደምት ጥንታውያን አበው ቢሆንም አባ ሳሙኤል ሲገቡበት ምድረ በዳ ሆኖ ጠፍቶ ቋያ በቅሎበት የወባ ትንኞች መፈልፈያ ሆኖ ነበር። አባታችን ግን የተበታተኑትን መነኮሳት ሰብስበው ዋልድባን እንደገና አደራጅተውና አድሰው አቀኑት። የምንኩስና ኑሮንም አጠናከሩበት። ገዳሙን የመናንያን አበው መሰብሰቢያ ያደረጉት። አባታችን ዋልድባን እንደ መሶብ አንስተው አስባርከዋታል። አባ ሳሙኤል
ጊዜያቸው ደርሶ ከማረፋቸው በፊት ቅዱስ ሚካኤል ነሐሴ 16 ቀን ወደ ገነት ነጥቆ ወስዶ ከእረፍታቸው በኋላ ከልጆቻቸው ጋር የሚኖሩበትን ስፍራ አሳይቷቸዋል። በገነት ያሉ ቅዱሳንን ሁሉ ካሳያቸው በኋላ በእግዚአብሔር ዙፋን ፊት ቀርበው ምስጋናና ቃል ኪዳንን ተቀብለው ወደ በዓታቸው ተመልሰው ታኅሳስ 12 ቀን በታላቅ ክብር አርፈው ነፍሳቸውን ጌታችን በእጆቹ ተቀብሏታል። የአቡነ ሳሙኤል በዓለ ዕረፍት ጽላቱ ባለበት ሁሉ በድምቀት ይከበራል። የጻድቁ አባ ሳሙኤል ረድኤት፣ በረከት፣ ምልጃ፣ ጸሎት ከሁላችን ሕዝበ ክርስቲያን ከሀገራችን ከኢትዮጵያ ጋር ይሁን፣ አሜን። ከዚህ በመቀጠል የመጨረሻውን መዝሙር መዘምራኑ ያቀርቡልናል። እኛ ከወዲሁ እንሰናበታለን። እግዚአብሔር አምላክ የሳምንት ሰው ይበለን፣ አሜን። ተዋሕዶ ተዋሕዶ ሰማያዊት የቀናች እምነት የቀናች እምነት ሃሌሉያ ተዋሕዶ ተዋሕዶ መንፈሳዊት የመንፈስ መብራት የመንፈስ መብራት ሃሌሉያ ተዋሕዶ ተዋሕዶ መለኮታዊት ንጽሕት እምነት ንጽሕት እምነት ሃሌሉያ ባንቺ ቢያምኑ ቅዱሳን ድል ነሱ ሰይጣንን ሃሌሉያ ባንቺ ቢያምኑ ሰማዕታት ተፈተኑ በእሳት ሃሌሉያ እንደ ወርቅ ጸርተው አበራ ገድላቸው ሃሌሉያ ክርስቲያኖች አስተውሉ መዝኑ አስተውሉ ሃሌሉያ ተዋሕዶ መሰረት የጽድቃችን ሐውልት ሃሌሉያ ትኑርልን እምነታችን ተዋሕዶ መክበሪያችን ሃሌሉያ